7 የሴት አይነቶች ዛሬ በሳቢሳ የሴት አይነት ስንት ናቸው እንጃ። እኔ ግን ዛሬ 7ቱን ልነግርህ ነው። ምናልባት ብዙ ናቸው አንተ 50 የሴት አይነት አለ ኧረ በቁጥራችሁ ልክ ናችሁ ምናምን ልትል ትችላለህ። ዛሬ ግን እኔ 7ቱን ገራሚ የሆኑ የሴት አይነቶች ባህሪ እነግርሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው የሴት አይነት አይጥ ሴት ናት። ይቺ ሴት ምን አይነት መሰለች? ሁሉንም ነገር ትቆራርጣለች፣ ትበላዋለች፣ ታጠፋዋለች፣ ታወድመዋለች። ሆዳም ናት። በአጠቃላይ ከቤተሰቦች ከጎረቤቶች እና ከወዳጆች ጋር ታነካካሃለች። ነገረኛ ናት። እዛም መንካት እንደው የጃመል ነገር እንበለው እንደዛ ናት። አይጥ ለምሳሌ የሆነ ጊዜ እንገራችሁ ማን በጣም የገረመኝ የአይጥ ባህሪ የሆነ ሱቅ ላይ አይጥ ገባችና ብስኩቱን የሆነ ቅባቱን እቃውላ ነክታ ትተዋለች። አያችሁ፣ እንዲበላሽ አድርገዋለች። ሁሉን አልበላችሁም፣ እንዲበላሽ አድርገዋለች። ከሁሉም ነገር ቀምሳለች። የሆዳምነቷ ሆዳምነት፣ የስግብግብነቷ ስግብግብነት ነው ይሄ። እና ይቺ አንደኛዋ ሴትም እንደዛች አይጥ ናት። የአይጥ ባህሪ ነው ያላት። በቃ ነገሮች መቆራረጥ ትወዳለች፣ መብላት ታጠፋለች፣ ገንዘብ ታወድማለች። ሆዳም ናት። ከቤተሰቦች ከጎረቤቶች ታነካካለች፣ ታለያያለች። ቤተሰብ ማይወዳት ትሆንብህና ግራ በመጋባት ውስጥ ታሳልፋለህ አንተ ራሱ። ሁለተኛዋ የሴት አይነት ደግሞ ድመት ሴት ናት። ሁሌም ኩርፊያ ትወዳለች። ሁሌም እንዳኮረፈች ነው። መቅለስለስ፣ መቀባባትና በየሰዓቱ መስታወት ማየት ትወዳለች። ሁሌም አመመኝ፣ በረደኝ፣ ቆረጠኝ፣ ቆነጠሰኝ የምታበዛ ናት። በጣም እንትን የማትል በቃ ሁልጊዜ ማኩረፍ፣ መኳኳል፣ መቀባባት የምትወድ ናት። የተሻለ የሚንከባከባት ካገኘች ትሄዳለች ጥላህ። አረ እሱ እኮ ባሌ ነበረ፣ እሱ እኮ አብሬው አሳልፌያለሁ አትልም። ምንም ነገር አታመነታም፣ ጥላህ ነው የምትሄደው። ድመት ባህሪ ስላላት የድመት ባህሪ ድመት ለምሳሌ አንተ ቤት ወተት እየጠጣች ምናምን የሆነ ጊዜ ትቆይና ከዛ እዛኛው ቤት የተሻለ ወተት ካገኘች ወይ የእናንተው ቤት ወተት አነስ ካለባት ጥላህ ትሄዳለች። ይቺ ሴትም እንደዛ ናት። ሁልጊዜ ማኩረፍ ነው፣ መቀባባት ነው ምናምን በቃ ፏፏ ማለት ትወዳለች። ግን ደግሞ ካንተ የተሻለ የሚንከባከበኝ አለ ብላ ካሰበች ለመሄድ ወደኋላ ማተል ማታመነታ የሴት አይነት ድመት ሴት። ሶስተኛዋ የሴት አይነት ፈረስ ናት። የዋህና ተናጋሪ፣ ቶሎ ተናዳጅ፣ ኃይለኛ ግን ደግሞ ታታሪ የስራ ሰው ናት። ቤቱንም ስራውንም አንተንም ትሸከምሃለች። የሰጣሃትን ስራ ሁሉ በቅንነትና በጥንካሬ ብትሰራም በሐሳብ ግን አታግዝህም። ይቺ ሴት የዋህ ናት፣ ተናጋሪ ናት፣ ተናዳጅ ናት። ግን በስራ የቤቱን ስራ በሙሉ ጠቅላ ምሰራ ታታሪ፣ በስራዎቿ የሆነ የጨበጠችው የያዘችው ነገር ላይ ድምት አድርጋ በደንብ አድርጋ የምትሰራ ሰራተኛ ናት። ግን ደግሞ ሐሳብ ላይ ወሬ ላይ ምናምን ይሄ በሐሳብ መተጋገዝ ምናምን አታውቅም። ስራ ላይ ብቻ የሰጣሃትን ስራ በደንብ የምትሰራ ናት። ያንን በደንብ ትሰራዋለች። ግን እንደዚህ ለመተጋገዝ ለምናምን በሐሳብ ወሬ ምናምን ነገር ብዙ ያደለችም፣ ደካማ ናት። አራተኛዋ ሴት በግ ናት። ይቺ ደግሞ በጣም ደግ ናት። የማትናገር የማትጋገር፣ ያለችበትን እንኳን የማታውቅ ዝምተኛ ናት። የበኩሏን ድርሻ ለመውጣት የምትታገል ነገርና ወሬ የምትጠላ ልበ መልካም እና የዋህ ሴት ነች። ለውጥ ግን አይታያት። አያት በጣም ደግ ናት። ምስኪና ሰው ሲመጣ በደንብ ታስተናግዳለች ምናምን ደስተኛ ሆና ምናምን ነገር በቃ ይሄ እንዴት ነው ቤተሰብ ሲመጣ በደስታ የምትቀበል ደስ ብሏት አስተናግዳ የምትልክ ሴት ናት። በጣም የዋህ ናት። ልቧ ቀና ነው። ከሰዎች ጋር መጣላት ምናምን ብዙ አይደለች። ዝምተኛ፣ የተረጋጋች እርግት ያለች ናት በአጠቃላይ። ግንስ ይሄ ወደ መለወጥ ምናምን ልስራ ምናምን እንደዚህ እንለወጥ ምናምን የሚል ነገር አይምሮዋ ላይ የለም። ለውጥ ምናምን የሚባለው ነገር አይታያት። በዚህ ደካማ ናት። አምስተኛዋ ሴት ደግሞ ውሻ አይነት ባህሪ ያላት ሴት ናት። በሆነው ባልሆነው ትጮህብሃለች። መቼም ቢሆን ግን ማንም በምንም አባብሎ ላንተ ያላትን ፍቅር ሊያስቀንሳት በፍጹም አይችልም። ታማኝ ናት። ታማኝነቷ አይሸረሸርም። በጣም ጎበዝ ናት። ሁሌም ታማኝና ከጎንህ ነች። ምንም አይነት አደጋና ችግር ቢመጣ አብራህ ለመጋፈጥና አንተን ለመከላከል ቆራጥ ናት።
አትከዳህም። ውሻ በባህሪው ምንድነው? ታማኝ ነው። የሆነ ቦታ ጥለው ብትመጣ ተከትሎ ይመጣል። የሆነ ቦታ ባረኸው ልከው ተከትሎ ይመጣል። ቤት በር ላይ ታገኘዋለህ። በጣም ታማኝ ነው። የታማኝነቱ ልክ የለውም። ስለ ውሻ በጣም ብዙ ታሪኮች ሰምተናል። የውሻ ታማኝነት እና ይችም ሴት የውሻ ባህሪ ነው ያላት። ግን ደግሞ በሆነ ባልሆነው ትናገራለች፣ ትጮሃለች፣ ትናደዳለች፣ ትበሳጫለች። ግን ምንም ነገር ከአንተ ለመለየት ወይም ደግሞ ምንም ነገር ፊት ለፊቷ ቢደቀንባት ከአንተ ለመለየት በፍጹም አትፈልግም። አንተን ጥላ ለመሄድ ዝግጁ አይደለችም። አብራህ ነገሮችን ለመጋፈጥ ዝግጁ የሆነች ሴት ናት እንጂ አንተን ጥላ ለመሄድ በፍጹም የማታስብ ቆራጥ ሴት ናት። ግን ባህሪዋ ትጮህብሃለች። በሆነ ባልሆነው መናገር፣ መበሳጨት፣ ምናምን መጮህ፣ እንዲህ አይነት ባህሪ አላት። ስድስተኛዋ የሴት አይነት አንበሳ ናት። በሁሉ ነገር የበላይ ልሆን ትላለች። ንግግሯ ሁሉ ቁጣና ዛቻ የተሞላ ነው። ችግር ሲፈጠር ሁሉንም ነገር መፍታት የምትፈልገው በኃይል ወይም ደግሞ በጉልበት ነው። ይቺ ደግሞ በጣም ይሄ አምባገነን የምንለው አይነት አለ አይደለ? ምንም ነገር ይሁን እሷ የበላይ ነች። ምንም ነገር ይፈጠር እሷ ናት ችግሩን መፍታት የምትፈልገው። ግን ችግሩን መፍታት ስትፈልግ በኃይል በቁጣ በጉልበት ማድረግ ነው የምትፈልገው። ንግግር ስትናገርም ኮስተር ብላ ቆጣ ብላ። በአጠቃላይ እንዲህ አይነት ሴቶች እንዲሁም ይሄ የአንበሳ አይነት ባህሪ ያላት ሴት እንትን ናት። ፊቷ ራሱ የሆነ ቁጡ ኮስተር ያለ ምናምን ፊቷ እኮ አይፈታም የምንላቸው አይነት ሴቶች አሉ አይደል? የእሷ ፊት እኮ በጣም ነው የሚጨንቀው፣ በጣም ኮስታራ እኮ ናት፣ ምንም እኮ ፊቷ አይፈታም፣ እኔ በጣም ነው የሚጨንቀኝ ምናምን ብለን እናቅ ይሆናል። እንዲህ አይነት ገጠመኝ ይኖረናል። እንደዚህ አይነት ናት። በቃ አንበሳ ባህሪ ነው ያላት። ቁጡ ናት። ነገሮችን ሁሉ ራሷን መፍታት የምትፈልገው። ምንም አይነት ችግር እንትን ቢመጣ እኔ ነኝ የሚፈታው። ግን ያን ስትፈታ በንግግር አይደለም፣ በኃይል በቁጣ ነው የምታደርገው። ይሄ ነገሯ ነው ከባዱ ነገር። ሰባተኛዋና የመጨረሻዋ ሴት እባብ ሴት ናት። አንደበቷ በጣም ለስላሳ ነው። ቅልስልስና ተንከባካቢ ትመስላለች። ለአንተ የምታሳየው ባህሪና ከጀርባ የምታደርገው ድርጊት ፍጹም ተቃራኒ ናት። ጊዜ ጠብቃ አንድ አጋጣሚ ስታገኝ ግን እንዳትነሳ አድርጋ ነድፋህ ወይም ደግሞ ገንዘብህን፣ ተስፋህን ዘርፋ ትሄዳለች። አየህ፣ ይቺ በጣም ከባዷ ሴት ናት። እባብ ማለት አሁን እባብ በስር ነው አይደል የሚሄደው፣ መሬት ላይ ነው የሚሄደው እና ብዙ ትኩረት ሰጥተው ሳትሄድ አንተ እየተጓዝክ እያለ ቀስ ብሎ ተከትሎ ነው የሚነድፍ። ይችም ሴት በጣም ለስላሳ ናት። አንደበቷ፣ ንግግሯ፣ ወሬዋ በቃ ቅልስልስ ናት። ተንከባካቢ ትመስላለች ምናምን። አስመሳይ ናት። በጣም አስመሳይ ሲበዛ በቃ ለአንተ ጥሩ ትመስላለች። ከጀርባ ግን ትወጋሃለች። ከጀርባ ስለ አንተ ሌላ ነገር የምታወራ፣ ከጀርባ ሄዳ አንተን ልታጠቃ የምትፈልግ ምናምን አይነት ሴት ናት። ከዛ በጣም ጥሩ ተንከባካቢ አንደበቷን ለስላሳ አድርጋ ትቀርብህና ገንዘብህን ሙልጭ አድርጋ በልታ ውልቅ ብላ ትሄዳለች። እንዲህ አይነት ነገር አልገጠማችሁም ወንዶች? እንዲች አይነት ሴት እባብ ሴት በእርግጠኝነት ገጥሞ ነው የሚሆን። በእርግጠኝነት ገንዘብህን ሙልጭ አድርጋ በልታ ከዛ ዘወር። ግን መጀመሪያ እኮ አልጠበቅኩም እኮ በጣም ትንከባከበ የነበረ በጣም እኮ ቅልስልስ ናት፣ አንደበተ ርቱዕ ናት፣ በጣም እኮ መልካም ነበረች፣ የዋህ ነበረች፣ ምን እንደቀየራት እንጂ ምናምን ትላለህ። ግን አይደለም፣ እባብ ነበረች። ድሮውንም ተደብቃ ነው እየተቅለሰለች ጥሩ ለመሆን እየሞከረች አንተን ሁሉ ነገርህን፣ ገንዘብህን፣ ተስፋህን፣ ህይወትህን ሙልጭ አርጋ ዘርፋ ትሄዳለች። ይቺ የመጨረሻዋ ከባዷ እባቧ ሴት ናት። እስኪ ያላገባችሁ ማለት በትዳር ውስጥ ያልሆናችሁ ወይም በትዳር ውስጥ የሆናችሁ ወንዶች ትኖራላችሁ። እናንተ ምን አይነት የትኛዋን ሴት ትፈልጋታለህ? ከነዚህ ከሰባት ሴቶች ውስጥ የትኛዋን ሴት ተመቸች ወይም የትኛዋን ሴት ትፈልጋታለህ? ሲቀጥል ደግሞ እንዴት አይነት ሴት አጋጥማችሁ? ምን አይነት ሴት አጋጥማችሁ ያውቃል? ወይም ደግሞ በግንኙነት ላይ ከሆናችሁ አሁን ምን አይነት ሴት ናት ያንተ? ምን አይነቷ ናት? ኮሜንት ላይ ጻፉልኝ። የዛሬው ፕሮግራም ይሄን ይመስላል። ለሳቢሳ ሚዲያ አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ